አንድ እንድትሆኑ ፍላጎት ነበር። ሙስሊም አንድ እንደሆን አልቅሻለሁ፣ ለፍቻለሁ። ዛሬ በተከበሩ ዶክተር አብይ አማካይ ተሳክቶልኛል፣ ጨርሻለሁ። ዛሬ ጤነኛ ነበርኩ፣ አሞኛ ያውቅም ነበር። ዘንድሮ ግን 2 ጊዜ አመመኝ፣ ድምጼም ተዘጋ፣ ሌሊት ብዙ ጊዜ እንቅልፍ የማልተኛበት ሁኔታ አለ ያሉት ሙፍቲ አሁን ማረፋቸው ተሰምቷል። ስለ ቀብራቸው አዳዲስ ዜናዎች ተሰምተዋል። ልጃቸው የት እንደሚቀበሩ ይፋ ሲያደርግ ሙፍቲ እንዲቀበሩ የተናዘዙበት ቦታ ደግሞ በበርካቶች ዘንድ ያልተጠበቀ ግን ድንቅ ስፍራ ተብሎ ከዚህ በፊት ያልተለመደ ቦታ ቀብራቸው እንዲፈጸም ለከንቲባዎች ለመንግስት ባለስልጣናት ጨምሮ ኑዛዜያቸው ለተለያዩ አካላት መነገሩ ተሰምቷል። ለመሆኑ ሙፍቲ የት ነው የሚቀበሩት? ስንት ሰዓት ይቀበራሉ? አጠቃላይ ፕሮግራሙ ምን ይመስላል የሚለው የመጀመሪያ ጉዳያችን ነው። ሁለተኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ሕይወት የተሰማትን ጥልቅ ሐዘን ገልጻለች። ለመሆኑ ለሙፍቲ ኦርቶዶክሶች፣ ፕሮቴስታንቶች፣ ካቶሊኮች አጠቃላይ የሰው ልጆች ሁሉ እንደ አባት የሚያዩዋቸው የሚያከብሯቸውና የሚወዷቸው ለምንድን ነው? ይህም ሌላኛው መረጃችን ሲሆን ሙፍቲ ለጠቅላይ ሚኒስትር አብይ አህመድና ለባለስልጣናትም ባየተናነቃቸው ያስተላለፉት መልእክት እንዲሁም የመጨረሻ ሰዓታት ቆይታቸውን የተመለከተ አዲስ መረጃ ጉዳዩን ይዞላችኋል። ሌላኛው ሙፍቲ ማን ነበሩ? ልደትና የዘር ግንድ የትውልድ አድማሳቸው የት ነው? የመንፈሳዊ ትምህርት ጉዞ ቆሎና የቁርአን ጥማትስ እስከምን ይደርሳል? የትምህርት ጥማትና ወደ አዲስ አበባ ስላደረጉት ያልተጠበቀና አስገራሚ ጉዞ፣ የእውቀት አበርክቶና ጽሑፋዊ ቅርስ፣ የዑለማዎች አንድነት መፍጠር፣ የፈተዋና የዳዕዋ ምክር ቤቶች ፕሬዝዳንትነትን ጨምሮ ወደ ጠቅላይ ምክር ቤት አመራር ታሪካዊ ሽግግር ድረስ ጨምሮ አጠቃላይ ያልተሰሙ ታሪኮችን እንነግራቸዋለን። ለመሆኑ እናንተ ሙፍቲን ስታስቡ ወደ አእምሯችሁ ምን ይመጣል? ምን አይነት ሰው ነበሩ? እስኪ እሳቸውን ግለጹልን። እንዲሁም ደግሞ ነፍሳቸውን በሰላም ታርፍ ዘንድም እንግዲህ ለቤተሰቦቻቸው ለወዳጅ ዘመዶቻቸው መጽናናትንና ስሜታቸውን እንድትገልጹ እየጋበዝን ወደ መረጃው አለፍን። ሙፍቲ መታመማቸው የተሰማው በቅርብ ጊዜ ነበር። በበርካቶች ዘንድ የሚወደዱት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በአሳዛኝ ሁኔታ ህይወታቸው ማለፉ ተሰምቷል። ከሰሞኑ እንግዲህ በተለያየ ቦታ መግለጫ ወይም ደግሞ ቃለ መጠይቅ የሰጡት ሙፍቲ ደህና ነበርኩ፣ አሁን ግን እያመመኝ ነው፣ በተለይ ዘንድሮ 2 ጊዜ አመመኝ፣ ድምጼም ተዘግቷል ብለው ነበር። በሃይማኖታዊ ስርዓት ጨምሮ በርካቶች ጸሎት ሲያደርጉላቸው ነበር። በመጨረሻም ግን ተወዳጁ የሁሉም አባት ሙፍቲ አርፈዋል። ከሙፍቲ ህልፈት በኋላ አስገራሚም አነጋጋሪም ያልተጠበቁ ዜናዎችም ተሰምተዋል። ከዚህ ውስጥ አንዱ ቀብራቸው በኑዛዜያቸው መሰረት ይፈጸማል የሚለው ነው። የተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የቀብር ስነ ስርዓት በኑዛዜያቸው መሰረት እንደሚካወን ልጃቸው አህመድ ሙፍቲ ዑመር ዛሬ ያሳውቋል። በቤተሰባቸው ለተሰበሰቡ ኮሚቴዎችና በቀጥታ ስርጭት ለሚከታተሉ ኢትዮጵያውያን ነው ይህን ሐሳቡ የገለጸው። በዚህ መሰረት የክቡር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የቀብር ስነ ስርዓት በዛሬው ዕለት ይፈጸማል። ሰዓቱ 10 ሰዓት ሲሆን የሚቀበሩበት ቦታ ግን ከዚህ በፊት ያልተለመደ ነው ተብሏል። ጋርመንት ሰፈር አዲሱ አትክልት ተራ ትንሽ ዝቅ ብሎ ድልድዩ አጠገብ በሚገኝ ስፍራ ቁርአን በሚያስተምሩበት መስጊድ ቅጥር ግቢ ውስጥ የሚከናወን ይሆናል ነው የተባለው። በእርግጥ የእስልምና የቀብር ስነ ስርዓት በመስጊድ ግቢ ውስጥ እንዳልሆነ ብዙ ጊዜ የምናውቀው ሲሆን እንደዚህ ትልልቅ የሃይማኖት አባቶች ሲሞቱ በኑዛዜያቸው መሰረት መስጊድ ውስጥ ይቀበራሉ የሚለውን ግን የእምነቱ ተከታዮቻችንና አድማጮቻችን እንድትጽፉልን እንፈልጋለን። በእርግጥ ይህንን ሁኔታ ሙፍቲ በህይወት እያሉ ከተለያዩ አዲስ አበባ ከንቲባዎች ጋር ተነጋግረው ጨርሰዋል ብሏል ልጃቸው። በዚህ ጉዳይ ላይ አዳዲስና ተጨማሪ ጉዳዮችም እንደሚሰሙ እየተጠበቀ ነው። የሆነው የተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ስርዓተ ቀብር ለማስፈጸም ኮሚቴ ተቋቁሟል። ከቀኑ 6 ሰዓት ፒያሳ በሚገኘው ኑር መስጊድ ሶላተል ጀናዛ ይሰገዳል። ከቀኑ 8 ሰዓት በሚሊኒየም አዳራሽ ከፍተኛ የመንግስት ኃላፊዎች በተገኙበት የሽኝት ፕሮግራም ይከናወናል። ከቀኑ 10 ሰዓት ስርዓተ ቀብራቸው ይፈጸማል ተብሎ በወጣው ፕሮግራም እየተጠበቀ ነው የሚገኘው። በሙፍቲ ሐዘን በሞት በርካቶች ሐዘናቸውን እየገለጹ ሲሆን ከነዚህ ውስጥ እንግዲህ በርካቶች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ጨምሮ አመራሮች፣ ግለሰቦች፣ አርቲስቶች እና ቴዲ አፍሮን ጨምሮ ሁሉም ሐዘናቸውን እየገለጹ ነው የሚገኙት። ለመሆኑ ሙፍቲ በበርካቶች ዘንድ ለምን
ዘንድ ይወደዳሉ ለሚለው ጉዳይ ዓለምን ወይም ገንዘብን የናቁ መሆናቸው፣ ለበርካቶች ለሰላም፣ ለፍቅር፣ ለአንድነት መናገራቸው እጅግ ትሁትና አንደበታቸውም የተቆጠበ መሆኑ ነው ይላሉ። ለዚህም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ህልፈተ ህይወት የገለጸችው ሐዘን አንዱ ማሳያ ሆኖ ተገልጿል። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ ሀገረ ስብከት ሊቀ ጳጳስ አባ ሳዊሮስ ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የሰላም፣ የፍቅር፣ የአንድነት ተምሳሌት አባት ነበሩ ብለዋቸዋል። በአገልግሎት ዘመናቸው ለሀገር አንድነትና ለሰላም ቅድሚያ የሚሰጡ የርህራሄና የፍቅር ሰው ነበሩ። በሁሉም ኢትዮጵያን ዘንድ የተወደዱና የተከበሩ የነበሩት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በመላ ኢትዮጵያን ዘንድ በመልካም ስብዕናቸውና ራያቸው በታሪክ ሲታወሱ ይኖራሉ ያሉትም ለዚህ ማሳያ ተደርጎ ይወሰዳል። በእርግጥም ይህ በትክክል የሚገልጻቸው ነው ሲሉ በርካቶች ሀሳብ አስተያየታቸውን እየገለጹ ነው። ሙፍቲ ከዚህ በፊት የእስልምና የሃይማኖት አባቶችን ወደ አንድ ለማምጣት በተደረገ ውይይት ለጠቅላይ ሚኒስትሩና ለባለስልጣናት በእንባና በሀዘን ስሜት ውስጥ ሆነው አንድ ነገር ገልጸው ነበር። እርሳቸው አሁን ላይ ይህ መጨረሻ ሰዓታት ላይ ሆነው እያመመኝ ነው፣ ደጋግሞ አመመኝ፣ ይህ ነገር በልጅነት ያልነበረም አሞኝ የማያውቅም እንዳሉት ሁሉ እኛ ለምን እንጣላለን? ለገንዘብ፣ ለስልጣን ለምን? በእርግጥ ሁሉም እሱን ይፈልጋል። እኛ የሃይማኖት አባቶች ግን ለገንዘብ ብለን መጣላት የለብንም፣ ለስልጣን ብለን መጣላት የለብንም። እኛ የሃይማኖት አባቶችም ሳንሆን አጠቃላይ የሀገሪቱ ሕዝብም በሙሉ በሰላም በፍቅር ተዋዶና ተከባብሮ መኖር አለበት እንጂ ለዚህ አጭር ጊዜ በምድር ለሚኖረው ለምን እርስ በርስ ይገዳደላል ሲል በሀዘን ስሜት ውስጥ ሆነው በአንድ መድረክ ላይ ለጠቅላይ ሚኒስትሩና ለባለስልጣናት መልእክት አስተላልፈው ነበር። የክብር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የልጅነት ዘመንና የትውልድ ቦታቸው ለቀጣይ መንፈሳዊ ጉዟቸው መሰረት የጣለውን የኢትዮጵያ ሙስሊም ማህበረሰብ ሴቶችን ጠንቅቀው እንዲረዱ አድርጓቸዋል ይባልላቸዋል። በአማራ ክልል ደቡብ ወሎ ዞን ወራይሉ ወረዳ ውስጥ በምትገኘው ገነተ መንደር የተወለዱት ሐጂ ዑመር ኢትዮጵያ ሙስሊሞች ሃይማኖታዊ እውቀትና ባህል ከትውልድ ወደ ትውልድ የሚተላለፍበትን አውድ አንጸባርቀዋል ይላቸዋል። አባታቸው የገበሬነት ስራን የሚከውኑ ቢሆንም ልጃቸው የዲን እውቀት እንዲቀስም የነበራቸው ፍላጎት ከመደበኛ የዓለም ትምህርት በላይ የነበረ መሆኑን የሐጂ ዑመር የህይወት መንገድ ቀይሯል። ሐጂ ዑመር ኢድሪስ የአካላዊ ድካምን የተቋቋመው ለዲን እውቀት የከፈሉት ዋጋ የሚገልጹ ታሪኮች በመላው የኢትዮጵያ ሙስሊም ማህበረሰብ ዘንድ ይታወቃሉ። እሳቸው ራሳቸው እንደገለጹት ለ6 ዓመት ከ6 ወር ያህል ቆሎ እየተመገቡ ቁርአንን የቀሩበት ጊዜ የትምህርት ጥማትና የዕልም ፍለጋቸው ምን ያህል ጠንካራ እንደነበር ያሳያል። የዓለምነት መሰረታቸውን የጣሉት ከታወቁ የእስላም ሊቃውንት ዘንድ ለዓመታት በመማር ሲሆን በተለይ በሱፊ አስተምሮ ጠልቀው መግባታቸው በዛን ጊዜ በሀገሪቱ የነበረው የመንፈሳዊ እንቅስቃሴን ስፋት ያሳያል። የአባትየው ፍላጎት ልጃቸው ነጋዴ ወይም ፖለቲከኛ እንዲሆን ቢሆንም የሐጂ ዑመር ልብ ሙሉ ለሙሉ ለእውቀት ፍለጋ ማድላቱ የእርሳቸው ልዩ መንፈስ ጥሪ ያሳያል። የሐጂ ዑመር የእውቀት ፍለጋ ጉዞ ረጅም፣ አድካሚና የትጋት መግለጫ ነበረ። በተለይ በህይወት ሳሉ በሰጧቸው ቃለ መልሶች ለትምህርት የከፈሉትን መስዋዕትነት አስረድተዋል። ኢትዮጵያ ብቻ የተገደበ አልነበረም። ሙስሊም 500 በተሰኘው ዓለማችን ተጽዕኖ ፈጣሪ ሙስሊም ዝርዝር ውስጥ መካተታቸው የእርሳቸው ዓለም አቀፍን ተሰሚነት የሚያሳይ እንደሆነ የሚታወቅ ጉዳይ ነው። ዞሮ ዞሮ የክብር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ወደ አኺራ መሄድ ወይም መሞት በኢትዮጵያ ሙስሊም ማህበረሰብና በመላ ኢትዮጵያን ዘንድ ጥልቅ ሀዘን ፈጥሯል። እሳቸውን ማጣት እጅግ ከባድ መሆኑና በእጅጉ ትልቅ ሀዘን ነው በማለት በርካቶች የገለጹ ሲሆን አዲስ አበባ ከተማ አስተዳደር ከንቲባን ጨምሮ በርካታ የመንግስትና ሃይማኖት መሪዎች ሀዘናቸውን ገልጸዋል። ይህ በእሳቸው ስብዕና ልፋትና ተጽዕኖ የነበረውን ጥልቅ ሀዘን የሚያሳይ ጉዳይ ነው። የሐጂ ዑመር ኢድሪስ የህይወት ጉዞና አስተዋጽኦ ለትውልዶች የሚተርፍ ለኢትዮጵያ ሙስሊሞች አንድነት፣ ለእስላማዊ ተቋማት መጠናከር፣ ለእስላማዊ ፋይናንስ መስፋፋትና ለሀገራዊ ሰላም የከፈሉት ዋጋ ታሪክ ሲዘክረው ይኖራል ሲሉ በርካቶች እየገለጹት ይገኛሉ። ከቀብርና ሌሎች ጋር የተገናኙ ሌሎች መረጃዎች ካሉ ወደ ኋላ እንመለሳለን። ያሁኑን አበቃ።